ቲክቶክ አንድ ብር አግኝቼ አላውቅም። አንድ ሳንቲም አግኝቼ አላውቅም። ከቲክቶክ ብር አግኝተህ አታውቅም? በምንም ነገር አንድ ሳንቲም። ላይቭ የሆነ ጊዜ ገብቼ የሆነ እንትን ሰጥተውኛል፣ ጊፍት ማለት ነው። እና 200 ምናምን ዶላር አለው አካውንቴ ላይ አለ። ብዙ ብር ነው መሰለኝ፣ ወደ 30 ምናምን ሺህ ብር ይሆናል። አዎ ጥሩ ገንዘብ። ግን እሱን እንዴት እንደሚወጣም አላውቅም እና አላወጣሁትም። አመት ምናምን ያልፋል። ድሮ ነው እኔ ላይቭ አልገባም ቆይቷል። እንትን ካለ 200 ምናምን ዶላር አለ። እሱን እንግዲህ እስካሁን አልበላሁትም እንጂ በቃ እሱን ነው ማቀው። ታዲያ እንዴት ነው ድርጅት ሊያስከፍት የቻለው? ስለዚህ ምንድነው አሁን ዋናው ቲክቶክ ላይ ቢውልድ የምታደርገው ኦንላይን ኮሚኒቲ አለ። ትረስትህን አንተን አምኖ ኦንላይን ላይ የተሰበሰበ የተወሰነ ኮሚኒቲ ሶሻል ካፒታል ማለት ነው። ይሄ ሶሻል ካፒታል ነው ራሱ ያለክ እንደ ፎሎወር ብለን የምንጠራው ማለት ነው። እና ለዛ ኦዲየንስ ይህኔን ፕሮዳክቴን ሰርቪሴን አስተዋውቀልኝ የሚሉ ካምፓኒዎች ይመጣሉ። እንደዚህ አይነት ሰርቪስ እንሰጣለን፣ ስለዚህ በዚህ ሰርቪስ ይሄንን ነገር አድርስልን ሲሉኝ እኔ ደግሞ ኦኬ ዜን እንደዛ ለማድረግ ደግሞ እኔ ይሄንን ብራንድ ቢውልድ ለማድረግ በነፃ ብዙ አመት ሰርቻለሁ። ስለዚህ ያንንም ኢንቨስትመንት ነው ያረኩት ማለት ነው። ይሄ ፎሎወር ለማሳደግ የምታደርገው ጥረት ኢንቨስትመንት ነው። ቀኑ ትኩስ መረጃ ነው እንዳልኩ ኢንቨስትመንት